ወዴት ነው የምትበራው? ወዴት ልትሄድ ነው? አንተ ቲቪያችን ነው ሴኔጋል እያደረኩ ነው። የሴኔጋል ጨዋታ ላይ ነው አለ መሰለኝ። ቲቪ እኮ ተበላሽቶ ነው ሲግናል እኮ ነው የሚለው አይደለም። ነው ሴኔጋል ነው የሚለው። በቃ ጨዋታው ማታቸው ይመጣል። አረ ይልጅ አበደ እንዳረና ተመለስ። እኔ ወድ እንዴት ነሽ? ምንድነው ዛሬ ደግሞ ተኮሳትረሻል? መለየት አለብን። ሞት ብቻ ነው የሚለያየን ስትይ ነበር እንዴ? አዎ እሱማ የማን ሞት እንደሆነ ግን አልተነጋገርንም። እንዴት ማድረግ ትወጃለሽ? ካንቺ ልስማው። ሰላም መብላት ነው ያልሽው? ሰው መጥፎ ነው እኮ ቃል እየቀየረ አሁን አንቺ ገባሻ? የ12ኛ ክፍል ውጤታችሁ ከ40 በታች ለሆነ ተማሪዎች መልካም ዜና አለኝ። እሱ ምንድነው? የፍቅር ሲዝም ሃይማኖት መስራች አቶ ደምሳሽ ለእናንተ የሥራ ዕድል ፈጥሮላችኋል። ውጤታችሁ ከ20 እስከ 25 ሆነ የቤተክርስቲያኗ ሰባኪ ትሆናላችሁ። ውጤታችሁ ከ10 እስከ 15 ሆነ ደግሞ ምዕመናኑን ከበር የማስገባት ስራ ሰራላችሁ። ውጤታችሁ ከ0 እስከ 5 ሆነ ደግሞ ምንም ማሰብ ስለማትችሉ በየመንገዱ ስለ ሃይማኖቱ በስፒከር ትምህርት ሰጣላችሁ። ውጤታችሁ ግን ከ100 በላይ የሆነ በጣም ምሁር ስለሆናችሁ የቤተክርስቲያኗ ትንቢት ተናጋሪ ትሆናላችሁ ብሏል። እድሉን ተጠቀሙበት። እናመሰግናለን። Maybe not today, maybe not tomorrow, and maybe not the next month, but only one thing is true. I will be champion one day. I promise. ነፍሴ እስክትቃጠል ድረስ እወድሃለሁ በይ። እወድሃለሁ። እሺ ይቅርታ የኔ ፍቅረኛ አለኝ። የመጨረሻው ሳዚን ተነስ። እስኪ ቤቲንግ እቺ ቤቲንግ በጣም መግቢ አንድ ቀን በልቻ ነው። እስኪ እሺ ነው እንዴት ቫሌንሲያ ብለህ ትወድባለህ? አስበላኛ በላ 40 ሺህ ብር በላ እውነት ያው ገላለው ይሄ ነበር ይኸውልህ ተረጋጋ ወንድም ምን ታረጋው እካዷል ታውጂ አመት ሙሉ መግቢ አንተ ሻይባይዘም ይሄ ቪዲዮ በቲክቶክ ምን አገኘ ለምትሉ ሰዎች ያው አይፎን 13 ተገዝቷል፣ መኪናውም ተገዝቷል። በቅርቡ ደግሞ ግራውንድ ፕላስ 2 እና 3 መግዛታችን የማይቀር ነው። ኧረ ግፉ ትንሽ ያርሰናል እኮ ትንሽ ግፉ በቃ ኧረ ግፉልኝ ተው ትንሽ አገፉልኝ። ውድ ተመልካቾቻችን ዛሬ ደግሞ ይዤላችሁ የመጣሁት እንግዳ ለ5 ሰዓታት ነጭ ሽንኩርት በመብላት ያለምን ሪከርድ የሰበረችው ኢትዮጵያዊት ጋር ነኝ። ምን ተሰማሽ? ደስታ። ወይኔ ጉዴ ምን ሆና ነው? ይሄን ክላፍ ይሸጣ ደግሞ ያባለፈው እንዳታዋርደኛችን ጓደኛዬን ቆንጆ አይደለሽም አታምሪም ብለህ እንደዛ አጣልተኸኛል። እቺ ነው እንዲዋሽ መዋሸት አይደለም በቃ አትሊስት ታምራ ደህና ናችሁ አትልም እንዴ አንተ? የኔ ፍቅር ወይኔ ፍቅር ታውቂው እስኪ ሃይ አታምረው ዳጊ በጣም ነው የምታምረው። በጣም ቆንጆ ናት። ለስማ አማናየው በመድሃኒያ አንቺ እንዴት ነው የምታምረው? በጣም ታምራለች። በጣም ነው የምታምረው። በጣም ቆንጆ ናት። በጣም ታምራለች። እንዴት እንደምታምር ኧረ እባክህ ወይኔ እና ለምን አባት አገባትም እንዴ? በጣም ነው ደስ የሚለኝ እንዴ አንተ ምን አይነት ባለጌ ምን ተባብለን በጓደኛዬ ስሚ እቺ ቆሻሻ ነሽ። ስማ አሁን እንደው ሁሉ ነገር አጋና ምሳ ይቅረብልህ ወይስ ትቆያለህ? ውጪ በልቼ ነው የመጣሁት አልበላም። ቆይ አንተ ምንድነው ይቺን ሰሞን ምንድነው ውጪ እየበላህ የምመጣው? ምሳህን ካሰኘኝስ መኮረፉ ነው። ሶኛል ገብቶኛል። እንደዚህ ለምን እንደሆንክማ ስለ አፖሎ ስላልነገርኩ ነው። ሰሚኛለሽ? እንደፈለግሽ መሆን ትችላለሽ። ካፖፖይ እንደፈለጋችሁ መሆን ትችላላችሁ። እና አሁን ማወቅ አትፈልግም? ተው እኔ ልነግርህ ነበር ተውኩት። እኔ ልክ እንግዲህ ምን ይደረጋል? ማን ነው አፖሎ? ይኸውልህ አፖሎ ማለት እሺ አመሰግናለሁ። ታዲያ ምን ልርዳዎት? ኢንተርኔት ፓኬጅ ለማስሞላት ፈልጌ ነበር። ይቻላል። የስንት ጊዜ? አመታዊ? አረ ወርሃዊ። ወራዊ ነው እንደምኛቸው? አዎ ወርሃዊ። ግን አመታዊ ይሻላል?
አይ ወርሃዊ በቃኛል። በቂ ነው እኮ ግን አመታዊ ሲያደርጉ ደግሞ የተለያዩ ጥቅማ ጥቅሞች አሉት። ለምሳሌ በየወር 1000 ብር ከፍለው አመታዊ ላይ 12000 ብር ይመጣል ማለት ነው። የአመቱን ግን ባንዴ ከከፈሉ 50% ዲስካውንት አድርገንልዎት 6000 ብር ብቻ ይሆናል ደንበኛችን። ይሁን ብለሽ ነው? ይሻላል። ይሁን ላድርገው አይደል? ይሁን። እሺ አንዴ ስልክ ቁጥሮትን ይነግሩኛል? 01 22 08 15 24 እሺ ደንበኛችን ሆኖልዎታል። እናመሰግናለን በጣም። እሺ አመሰግናለሁ። እሺ ሻይ ቡና ሳለሉት እንደው? ኧረ አስፈልግም። እሺ ልሸኞታ ታዲያ? ኧረ ምንም አይደለም። እሺ ደንበኛችን እናመሰግናለን። እሺ ሄሎ አለቃ፣ አንድ ደንበኛችን የአመታዊ ኢንተርኔት ፓኬጅ ሞልቶ ነበረ። አሁን ልቁረጠው ወይስ ትንሽ ቆይቼ ልቁረጠው? ምን ደሞዝሽን ልቁረጠው ወይስ ትቆርጫዋለሽ? ቆርጠዋለሁ። እንደው አንድ ስራውን እንኳን በስርዓት የሚሰራ የለም። ይኸውልሽ ከደወሉልሽ ሞያሌ ጋር የሆነ መስመር ተበላሽቷል በያቸው። እንደው ጠቅላላችሁን አባረሬ ብቻ የምሰራ ይሻለኛል መሰለኝ። እሺ አጅሬት ጓደኞቹሽ ሁሉ እያገቡ ነው። ምን ነው አንቺ ቆመሽ ቀረሽ? ጓደኞቹ ሁሉ እየሞቱ ነው። ለምን እርሱ አይሞቱ? ያንተ ያለ ሄሎ ወንድሜ፣ ሰማው እኮ በእናትህ ሰማው። ወይኔ ምንህን ነው የታመምከው? አዎ በእናትህ ነገርየውን እኮ ኢንፌክሽን ነው ብለው ቆረጡት። አዎ ከታረጉት እና ሚስቴን ምን ላውስ? አይ ያሸጉ እርጎ ነው እያሉ ይሸጣሉ። ነሰስጋቸው ይሸጣሉ። 4 ነው የመጣ 4ቱም ውሃ። ወይ ግሩ ወይ ጊዜ ማያሳየን ነገር የለም እንዴ! ለካ ሎሽን ወንዶች ለሌላ ነገር እንትጠቀሙታላችሁ እንዴ? ዛሬ ደምሳው ይቀቡታል። የርዬ ናቸው። ኧረ አይነባ እዴ ብራዘር አማን ነው? ሁሉ ሰላም? ጠፋሽ በእናትሽ። አለን አማን ነው ግን አይደል? ሁሉም ሰላም ነው ግን? አማን ነው? ሰላም ነው? ጠፍተሻል ግን አባቴ። አቦ ከፍልልሃለሁ በቃ በእናትህ አትጨቃጨቅ። እንከይሱንም ሂሳብ ቁረጥ። ስማማ ፍቅር ሜካፕ ተቀብቼ ነው ሳልቀባ ነው ማምረው? ሜካፕ እኮ ያስፈልግሽ። ኦ ቤብ ስወድ አንቺ የፕላስቲክ ሰርጀሪ ነው የሚያስፈልግሽ። አረ እናትዬ ምን ሆነሽ ነው? በእናትሽ ነው ያላጨውሽ እንዴ? ምን ሆነሽ ነው? ለጥኝ እኮ ኮንስታብል እንዴ ጸጉሬ ዞማ ጸጉሬ ላይስቶ ማለት ነው። ለሃይ ኮፒ ዘሪቱን አስመሰለኝ እኮ ይሄ ካዛ ጠይቅልኝ። ተረጋጊ። ቆይ አንተ ምን አርጋት ነው ልስቷ? አረ ኮብልስቶን ነው ምንም አላረኳትም እንዴ? በላተ የምን አባ ኮብልስቶን ነው? አታ ኮንስታብል። አረ ይቅርታ ኮንስታብል፣ ምን እንደተፈጠረ ላስረዳ። መጣችና ማለት ነው ጸጉሬን ታጥቤ መሰራት ፈልጋለሁ አለችኝ። እሺ አልኩኝና ገንዳው ላይ አስተኝቼ ገና ጸጉሯን ያዛረጓለሁ ቀናለች ማለት ነው። ልክ ቀና ስትል በቃ እጄ ላይ ጸጉሯ ቀረ። አናቷ ላይ ሳይሆን 5 ነው 6 ፍሬ ጸጉር ነው የቀረው። ምናልባት ድብና አርገ ይዘባ ጸጉሯን ነቅለባ ቢሆንስ? አረ ይሄ እሷ ጸጉር አይደለም የማኔር ነው እንዴ? እየዋሸች ነው። አንቺ ልጁ የሚናገረው ነገር እውነት ነው እንዴ? ኦፍ ኮንስታብል እንዴ እኔ የሰፈሬ ሰው በሙሉ ማለት ነው በዞማ ጸጉሬ የተነሳ ጫልቶ ካፑር ነበር የሚለኝ። እድሜ ለሱ እሱ ነው እንዴ ላሽቶ ጉድ የሰራኝ ማለት ነው። እንዴ ኮንስታብል በላተ ምንድነው እንደዚህ የሚያስጮህ? ምን ሆንክ? አረ ጸጉሩ ለሜዲን እንደ የሚላለው ተለጥፎበታል እንዴ? ኦንጋድ ነው። አሃ አሁን ገና ገባኝ። በቃ ገባኝ። አንቺ ነይ እስቲ ነይ ጠጋበ ካሳልሽኝ ጭራሽ ነይ ጠጋበ ነይ ካሳማ ይሄ ነው ይገባኝ ካሳልሽ ነው ይገባኝ። ቡና ሲደርስ እኮ መጣች። እኛ እኮ ቶሞካ ጠጥተን በጣም ማለት አው ጭራሽ ደግሞ ይኸውልሽ ኪስ ውስጥ ገንዘብ አልያዘም መሰለኝ እየዳበሰ ሰው ፊት ከዛ በኋላ እኔን አላስከፈለኝ መሰለሽ። ደግነቱን በአፖሎ ነበር የከፈልኩት። ስለዚህ 10% ዲስካውንት ነው። እሺ ከዛ ደግሞ ማለት ነው አፖሎ ያመጣው ቻሌንጅ አለ ነው ምናምን ነገር ብሎ በዚህ ሳምንት ቶሞካ ሄዳችሁ ፎቶና ወይ ደግሞ አጭር ቪዲዮ ፖስት ስላደረጋችሁ ለአምስት እድለኞች 1000 ብር ሽልማት አለው ምናምን ነገር አለና ይኸውልሽ ወገቤ እስከሚንቀጠቀጥ ድረስ ነበረ ፎቶ ሳነሳው የነበረው። እኔ እኮ ደግ ይገርማል እኮ ዝናቱ። አሁን ደግሞ ጨራሽ ቅድም ፎቶ ፖስት ያደረኩት #አፖሎ እና #አፖሎ ጊቫዌይ ብሎ ፖስት አደረኩ። ከዛ አፖሎን ቶሞካንና ፕሪንስ ቤሊቲን ታግ ማድረግ እንዳትረሳ ይለኛል። አንተ ግን ከመቼ ጀምሮ ነው ያቃጣሉ? ለዚህኝ እኮ እኔ ባለፈው ቁርጥ ስበላ ተናግረብኛል። ምን
ገፋክ ወይ ልጄ ሞት ይርሳኝ እንዴ አንተ በቃ አታልቅስ እንዴ እንዴ ባታል ተጀመረም እኮ መውደቅ ለምንድን ነው የምታለቅሰው ዝም ብለህ አሁን እቺን ቆንጆ አጥሚት ሰርቼልሃለሁ እቺን ጥጥት አድርግና ትተኛበታለህ እንካጠጣ ማለት ቅመሹ ማለት አታምነኝም እንዴ እኔ እንደ አባት ልገል ምናምን ፈልግ ነው ይመስል ደን ካጠጣውና ትጃጃል አንተ አታስሬ ቅመሹ አትበለኝ እንዴ ራሷ በራሷ ጠፋች ተብዬ ደግሞ የዚህ ሰፈር ቡና መጠጫ አልሆነ እንዴ አንተ ቆይ ለኔ ጀመር አንተንማ ለምን በዚህ በመርዝ ምናምን መገላገል እናንተ ጭንቅላትን ብሎ ነው ታስፈልግ እሺ ተንበል አንቺ ከቶ ግድ የለሽም ስለፈቀር እንዴት ዋላችሁ ሸጋው እንዴት ዋላችሁ ታጠቀ ክላሹ ምርኮኝ ይላል እንዴት ነሽ አባቴ እስቲ ግቢ በእናትሽ አማን ነው አንቺ የባሩድ መረቅ የት ነው ሸጋው ምን እየሰራ ነው እንዴት ነው እዚህ ጋር ምን ይሰራል ብለሽ ነው ሲኪያለ ልክ ለጽህላት ስለኝ መጣሽ ደብዳቤ ልክላ ነው ቆንጆና ነገር እንዳንዴው ጀባለኝ በሊያዝ እንግዲህ ልንገር እሺ ቆይ አንዴ ልጻፍ እስቲ ራሴን አማሞኝ ሸብ አድርጌዋለሁ መድኃኒንም እንጃ ብድን እወዳለሁ በልልኝ አንተው ብድን እወዳለሁ ሂድ ባለጌ የመላጣ የሸዋስ ግምት አብይን ነው መላጣ አራራራራ አረ ታጠቅ አረ ቀልዴ ነው አረ በትልቁ አማመይዣለሁ አረ ጨርሼ ነው የሚሄድ ዝም በል ስሚኝ ማሃኒ ከባሌ ጋር እኮ ተጣላ በምን ምክንያት በወሬ መሀል ጭንቅላቱን ተጠቀሚበት አለኝ እሺ ምን አደረግሽ እኔማ በቴስታ ወለኩት አረ እኔ አንቺ ነገር በቃ ነው ተጠቀሚበት ስላለኝ እኮ ነው እንደሞ ቆይ ነይ በቴስታ ብቻ አይደለም ብዙ ነገር የተጠቀምኩት ሆስፒታል ነው ልጁ እንዴ ወይኔ ዛሬ ምን ሆኖ እንደዚህ የሚያይኝ ይሄን እኮ በቁጅኔ ተማርኩ ነው የሚሆነው ለምን እንደዚህ የምታይ በህይወቴ በቃ ትልቁን ስተቴን እኮ እያየሁ ነው